እግዚአብሔርን እንዴት እንጠብቅ? ሰላም የተወደዳችሁ እያላችሁበት የጌታ ጸጋና ሰላም ይብዛላችሁ። እኔ በጌታ ወንድማችሁ ጸጋ አብረኝ። ዛሬ እግዚአብሔርን እንዴት እንጠብቅ በሚል ሐሳብ ከኔ ጋር እንነጋገራለን። እግዚአብሔርን እንዴት ነው መጠበቅ ያለብን ለሚሉት 5 ነጥቦችን ይዤላችሁ መጥቻለሁ። እግዚአብሔርን እንዴት እንጠብቅ ለሚለው አንደኛ እግዚአብሔርን በመተማመን እንጠብቀዋለን። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 4 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ እግዚአብሔርን በእምነት በመተማመን ይመጣልኛል ብለን ያደርግልኛል ብለን የተናገረውን ይፈጽምልኛል በሚል በታላቅ መተማመን ልንጠብቀው ይገባል። የሆነ ሰዓት ቀጥሮን 10 ሰዓት እመጣለሁ ያለን ሰው እንኳን የሆነ ነገር አደርግላለሁ እኔ ግን 10 ሰዓት እመጣለሁ ብሎ ቃል የገባልንን ሰው በመተማመን መጥቶ ይሰጠኛል በሚል ታላቅ እምነት የተናገረውን ያደርግልኛል በሚል መተማመን በልበ ሙሉነት ልባችንን ጥለን እንደምንጠብቅ እግዚአብሔርን በእምነት በመተማመን ልንጠብቀው ይገባል። ታላቅ የሆነ የእምነትን መንፈስ በውስጣችን ይዘን ተማምነን ልባችንን በእርሱ ላይ ጥለን ልንጠብቀው ይገባል። ምክንያቱም መጽሐፍ ሲናገር ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 23 ላይ እኔን በመተማመን የሚጠባበቁ አያፍሩም። እግዚአብሔርን በመተማመን የሚጠባበቁ አያፍሩም። እግዚአብሔርን በመተማመን ከጠበቀን አናፍርም። ተማምኖ የጠበቀ እግዚአብሔርን ተማምኖ የጠበቀ ከእግዚአብሔር አንዳችን ነገር እንደሚያገኝ ተማምነን እግዚአብሔር እመጣለሁ አደርጋለሁ ያለንን ነገር በመተማመን መጠበቅ አለብን። ሁለተኛ እግዚአብሔርን በትዕግስት ልንጠብቀው ይገባል። እግዚአብሔርን በትዕግስት ልንጠብቀው ይገባል። ትዕግስት ማለት በመጠበቅ ውስጥ ያለ ታላቅ ታማኝነት ነው። በመጠበቅ ውስጥ ያለ ታማኝነት ስፍራችንን ሳንለቅ ካለንበት ሳንወርድ ልክ ዕንባቆም በመጠበቂያዬ ላይ ቆማለሁ እንዳለ ታማኝ ሆነን በመቆም በትዕግስት እግዚአብሔርን እንጠብቀዋለን። ልክ መጽሐፍ ቅዱሳችን ላይ ኢያሱና ካሌብን እግዚአብሔርን በትዕግስት የጠበቁ ሰዎችን እንመለከታለን። እንዲሁም ለስለላ በተላኩ ጊዜ 12 ሆነው ለስለላ በተላኩ ጊዜ ኢያሱና ካሌብ ሄደው አይተው መጥተው የተናገሩትና 10ዎቹ መጥተው የተናገሩት ነገር እንደማይገናኝ ትዕግስት በመጠበቅ ውስጥ ያለ ታማኝነት እንደሆነ ሁሉ እግዚአብሔር ለኢያሱና ለካሌብ የትዕግስታቸውን ታማኝነት ፍሬ እንዳስወረሳቸው በትዕግስታቸው ውስጥ ያለን ታማኝነት ስላሳዩ የጠበቁትን እግዚአብሔር እንደሰጣቸው እንመለከታለን። ስለዚህ እግዚአብሔርን በትዕግስት ልንጠብቀው ይገባል። ትዕግስት በጣም የሚፈትንና የሚያስጨንቅ የሚያስቸግር ቢሆንም ነገር ግን በትዕግስት ውስጥ ያለ ታማኝነታችንን ሳንለቅ እግዚአብሔርን ልንጠብቀው ይገባል። ሶስተኛ እግዚአብሔርን በቅድስና ልንጠብቀው ይገባል። ቅድስናችን ሳይደፈርስ የጸሎታችን ቅድስና፣ የመዝሙራችን ቅድስና፣ የአምልኳችን የምስጋናችን ቅድስና ሳናስነካ እግዚአብሔርን በቅድስና ልንጠብቀው ይገባል። ቅድስናችንን ሳናደፈርስ ሳናስነካ ጸንተን እግዚአብሔርን በቅድስና ልንጠብቀው ይገባል። እግዚአብሔር ቅዱስ ነው፣ እኛም ቅዱሳን ልንሆን ይገባል። እግዚአብሔር ለሙሴ በዘጸአት ላይ እንደዚህ ብሎ ተናገረው፣ እግዚአብሔር ነገ በመካከላችሁ ይገለጣልና እናንተ ዛሬ ቅዱሳን። ቅድስና ለእግዚአብሔር ያለንን ፍቅር፣ ታማኝነት የምንገልጽበት በቅድስና ልንጠብቀው ይገባል። ቅድስናችንን እንደጠበቀን በእግዚአብሔር የተወደደ በእግዚአብሔር የተመረጠ እግዚአብሔር ሲመለከተን ንጹህ ሆነን ልንጠብቀው ይገባል እግዚአብሔር። አራተኛ እግዚአብሔርን በጽናት ልንጠብቀው ያስፈልጋል።
ጸንተን በመጠባበቂያችን ላይ ጸንተን በመቆም እግዚአብሔርን በጽናት ልንጠብቀው ይገባል። ጽናት ማለት ስፍራን ሳይለቁ በአቋም ጸንቶ መቆም ማለት ነው። ቀኖች ሊሄዱ ይችላሉ፣ ወራቶች ሊመጡ ይችላሉ፣ ዓመታት ሊቀያየሩ ይችላሉ፣ ሰዎች ሊሄዱ ይችላሉ፣ ከኛ ኋላ መጥተው ከኛ ፊት ሊቀድሙን ይችላሉ። እኛ ግን የተገባልንን ተስፋችንን እግዚአብሔር የተናገረንን ቃላችንን እመጣለሁ ያለውን ጌታችንን በጽናት ልንጠብቀው ይገባል። ስፍራችንን ሳንለቅ በመጠበቂያችን ሳንወርድ ከአቋማችን ሳንወላውል ሳንሸራረፍ ከአቋማችን ሳንወርድ እግዚአብሔርን በጽናት ልንጠብቀው ይገባል። ልክ መጽሐፍ ቅዱሳችን በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 6 ላይ ለአባቶቻቸው እሰጣቸዋለሁ ብዬ የማሉላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና በርታ እንደሚል ከቁጥር 7 ነገር ግን ጽና እንደሚል ጸንቶ የቆመ ሰው ይወርሳል፣ ያስወርሳል። ጸንቶ የቆመ ሰው እግዚአብሔርን ጸንቶ የጠበቀ ሰው ወደ ድሉ ይገባል። እግዚአብሔር ወደ ተናገረለት ወደ አሳየው ወደ ምዕራፋችን መግባት የምንችለው ጸንተን ስንጠብቀው። መጽናት ጸንቶ እግዚአብሔርን መጠበቅ እጅጉን መልካምና ታላቅ የሆነ ነገር። እግዚአብሔርን ጸንተን መጠበቅ የምንችልበትን አቅም እግዚአብሔር ይስጠን። አምስተኛው እግዚአብሔርን እንዴት እንጠብቃለን ለሚለው አምስተኛውና የመጨረሻው እግዚአብሔርን በምስጋና ነው የምንጠብቀው። እያመሰገንን ያለ አንዳች ማጉረምረም ልባችን ሳይሰበር መንፈሳችን ሳያዝን መጽሐፍ ሲናገር ሁልጊዜ በጌታ ደስ ይበላችሁ እንደሚል ደስ እያለን እግዚአብሔርን እያመሰገንን ማጉረምረም በሕይወታችን ውስጥ ነገሮቻችንን ሳያደበዝዝ እግዚአብሔር የሚገባውን ክብር ለእግዚአብሔር የሚገባውን ምስጋና እየሰጠን ደስ እያለን በጌታ ደስ እያለን ለእግዚአብሔር ክብርን እየሰጠን እያመሰገንን እንጠብቀዋለን። እግዚአብሔርን እያመሰገንን መጠበቅ አለብን። በመጨረሻም ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ።